ሰላም ሰላም ውድ የዚህ ቻናል ተከታዮች እንኳን ደህና መጣችሁ። ዛሬ ደስ በሚል ርዕስ ነው የመጣሁት። ብዙዎቻችሁ የአካውንቲንግ ተማሪዎች በተለይ ደግሞ ጀማሪዎች ለፈተና አቀራረብ ላይ ግራ ይገባቸዋል። እንዴት ነው ለፈተና የሚዘጋጀው? ጥሩ ውጤት ለማምጣት ምን ላድርግ ብላችሁ የምትጨነቁ ብዙ ናችሁ። ዛሬ በቀላሉ ጥሩ ውጤት እንድታመጡ የሚረዷችሁን ወሳኝ ምክሮች ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከፈተና በፊት ማድረግ ያለብን ነገሮች፣ ክፍል ውስጥ በትኩረት መከታተልና ማስታወሻ መያዝ። ባይ ክሎዝ አቴንሽን ኢን ዘ ክላስ። አብዛኛውን ሰው የሚሳሳተው ክፍል ውስጥ በትኩረት አለመከታተል ነው። አስተማሪው የሚያብራራውን ነጥብ በጥሞና ያዳምጡ። ማስታወሻ መያዝ በጣም አስፈላጊ ነገር ነው። በተለይ ዋና ዋና ነጥቦችንና ቀመሮችን በደንብ ይጻፉ። የራሳችሁን አባባል ተጠቅማችሁ ማስታወሻ ስትይዙ በኋላ ስታነቡት በቀላሉ ይገባቸዋል። ለምሳሌ ስለ ዴቢትና ክሬዲት ህጎች ስትማሩ አሴት ፕላስ ዴቢት ማይነስ ክሬዲት የሆነ ሳይን እያላችሁ በራሳችሁ መንገድ ማስታወሻ ያዙ። ያለፉ ትምህርቶችን በየጊዜው መከለስ። ሬጉላሪ ሪቪው ፓስት ሌሰን ሪቪዥን። የአካውንቲንግ ትምህርት አንዱ ከአንዱ ጋር የተያያዘ ነው። ያው እንደሚታወቀው ዛሬ የተማራችሁትን ለነገ ትምህርት መሰረት ይሆናል። ስለዚህ በሳምንት 1 ወይም 2 ጊዜ ያለፉትን ትምህርቶች ለመከለስ ጊዜ መድቡ። ይህ ትምህርቱ እንዲረዳችሁና ለመጪው ፈተና እንድትዘጋጁ ይረዳችኋል። የቤት ስራዎችን በሰዓቱ መስራት። ኮምፕሌት ሆምወርክ አት ኦን ታይም። የቤት ስራዎችን የእውቀታችሁን ደረጃ ለመፈተሽ እና ክፍተቶቻችሁን ለመለየት ወሳኝ ናቸው። የቤት ስራዎችን በቁም ነገር ያዟቸው። መልስ ማጣራት ካልቻላችሁ ደግሞ አስተማሪዎቻችሁን ወይም ጓደኞቻችሁን ወይም ደግሞ ከኛ ይሻላል ብላችሁ የምትገምቱትን ሰው ጠይቁ። ይህ በፈተና ወቅት ሊከሰቱ ከሚችሉ ስህተቶች ያድኗችኋል። ክፍል 2 ፈተና ሲቃረብ ማድረግ ያለብን ዝግጅቶች። አንደኛ፣ የጥናት እቅድ ማውጣት ስተዲ ፕላን። የጥናት እቅድ ማውጣት በጣም አስፈላጊ ነው። የትኞቹ ርዕሶች መቼ እንደምታጠኑ ግልጽ የሆነ መርሃ ግብር ይኖራችሁ። አካውንቲንግ እንደ ጆርናል ኢንትሪ፣ ሌጀር፣ ትሪያል ባላንስ፣ ፋይናንሻል ስቴትመንት ላሉት ዋና ዋና ክፍሎች በቂ ጊዜ መድቡ። ምሳሌ ዛሬ ከ2 ሰዓት እስከ 4 ሰዓት አጀስቲንግ ኢንትሪ አጠናለሁ፣ ከዚያም ልምምድ እሰራለሁ ብላችሁ እቅድ አውጡ። ሁለተኛ፣ ያለፉት ፈተናዎችን መስራት። ፓስት ፔፐርስ ወርክ ስሩ ፓስት ኤግዛም። ያለፉ ፈተናዎች መስራት የጥያቄዎችን አይነት ለመረዳት እና የጊዜ አጠቃቀምን ለመለማመድ ትልቅ እገዛ ያደርጋል። ፈተናው ላይ ምን አይነት ጥያቄዎች እንደሚመጡ ፍንጭ ይሰጧችኋል ማለት ነው። በተለይ ትኩረት የሚሹ ርዕሶችን ለመለየት ይረዳል። ጠቃሚ እንደ እውነተኛ ፈተና ጊዜ ገደብ አስቀምጣችሁ ለመስራት ሞክሩ። ሶስተኛ ደግሞ የተግባር ልምምዶች ፕራክቲካል ኤክሰርሳይዝ ላይ ማተኮር። የአካውንቲንግ ቲዎሪ ብቻ አይደለም። ያው እንደሚታወቀው በተግባር መስራት ወሳኝ ነው። ብዙ የአካውንቲንግ ችግሮችን ለመፍታት ሞክሩ። ኤክሰርሳይሶችን ስሩ። ቀመሮችና ህጎችን በቃል ብቻ ከማወቅ ይልቅ በተግባር ስትጠቀሙባቸው ትምህርቱ ይገባቸዋል። ስህተቶቻችሁን መለየትና ማስተካከል ትችላላችሁ። ምሳሌ ዲስክሪፕሽን፣ ካልኩሌሽን ወይም ባንክ ሪኮንሲሌሽን ስትሰሩ ብዙ ልምምድ ማድረግ ያስፈልጋል። አራተኛ፣ በጣም አስፈላጊ እና ወሳኝ ነገር ነው የቡድን ጥናት ግሩፕ ስተዲ። ከጓደኞቻችሁ ጋር በቡድን ማጥናት በጣም ጠቃሚ ነው። እርስ በርስ መጠያየቅ፣ ያልገባችሁን ነገር ማብራራት እና የተለያዩ የአተያይ መንገዶችን ማግኘት ትችላላችሁ። ነገር ግን ቡድን ሲፈጠር ውጤታማ በሆነ መንገድ የሚያጠኑና ጊዜ የማያባክኑ ጥሩ ጓደኞችን ምረጡ። በክፍል 3 ደግሞ ያስቀመጥኩት እንግዲህ በ3 ክፍል ከፋፍዬ ነው እስካሁን እየነገርኳችሁ ያለሁት። የመጨረሻው የአእምሮ ዝግጅትና ጤና የሚል ነው። አንደኛው በቂ ረፍት መውሰድ፣ ጌት ኢናፍ ሬስት። አእምሯችሁ በትክክል እንዲሰራ በቂ እንቅልፍ ማግኘት አለባችሁ። ፈተና ሲቃረብ አድሮ ማጥናት ውጤታማ ላይሆን ይችላል። የደከመ አእምሮ መረጃን በአግባቡ መቀበል ስለማይችል ፈተና ላይ የያዛችሁት ሁሉ ሊጠፋባችሁ ሁሉ ይችላል። ስለዚህ በቂ እረፍት መውሰድ ወሳኝ ነው ማለት ነው። ሁለተኛ፣ ጤናማ አመጋገብ ሄልዝ ኢቲንግ።
ጤናማ ምግብ መመገብ ለአእምሮና ለአካላዊ ጤንነት ወሳኝ ነው። በተለይ ፈተና ወቅት ውጥረትን ለመቀነስ ይረዳል። ስለዚህ ቀለል ያለ ምግቦችን ማዘውተር ልመዱ፣ በፈተና ወቅት ማለት ነው። ሶስተኛው ደግሞ አሉታዊ ሀሳቦችን ማስወገድ፣ አቮይድ ኔጌቲቭ ቶትስ። አትጨነቁ፣ አልችልም፣ ይከብደኛል የሚሉ ሀሳቦችን አስወግዱ። በራሳችሁ እመኑ። የቻላችሁትን ያህል ጠንክራችሁ ከተዘጋጃችሁ ውጤታችሁ በጣም ጥሩ ይሆናል። ውድ የአካውንቲንግ ተማሪዎች እነዚህን ምክሮች ከተጠቀማችሁ ለፈተና በደንብ ተዘጋጅታችሁ ጥሩ ውጤት ማምጣት እንደምትችሉ እኔ እርግጠኛ ነኝ። ዋናው ነገር ጠንክሮ መስራትና በትጋት መከታተልና በራስ መተማመን ነው። ይህ ቪዲዮ ከረዳችሁ ላይክ ማድረግ እና ለጓደኞቻችሁ ደግሞ ሼር ማድረግ አትርሱ። ለተጨማሪ ጠቃሚ ትምህርቶች ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናሌ ቤተሰብ የሆኑ። ለዛሬው ይበቃል። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም የጥናት ጊዜ እመኛለሁ። ቻው።